እንደዛ የሚለው? እነዚህ ናቸው እንጂ ጎረቤታችን ልጆች እነሱ ባለሀብት ስለሆኑ አትጠይም ያሉ ናቸው። ግድ የለም ቆይ ለእናትየው እነግራለሁ። ቆይ ለእናትየው ለምንየው አይደለም። አሁን ተሰደድሽ ስትሄጂ የት ነው የምሰድሽ? ወደ ከተማ የቤት ሰራተኛ የሚባል ስራ አለ በኋላ ይሰራ። ከዚያ እዚያ ስትሄጂ ሰውነትሽ ተጣጥበሽ ሽቶ እቀምሻለሁ ቅባቱን እሰጥሻለሁ። እዚያ በቃ ደህና ትሆኛለሽ። ከዚህ ዝም ብለው ነው የሚያወሩት። ዝም በያቸው አንቺ። አሁን በቅሽን ከብቶችሽን እየጠበቅሽ ሲያድጉ ሲሸጥና ቅባት እገዛልሻለሁ፣ ልብስ እገዛልሻለሁ። ከዛ እኮ ከተሜ ብትሄጂ ደግሞ ቁልፍ ከያ በኋላ ደግሞ ይህን ሰራሽ ይህን ጨረሽ እያሉ ደግሞ እንክት አድርገው ይደበድቡሻል። ሌላ ደግሞ ከያ በኋላ አንዳንድ ወንዶች መጥፎ አሉ፣ ይደርሳሉ። ወዲያ የምታወሪው አጣሽላት አንቺ። እንዲያ ነው እንግዲህ ያውልሽ ዘመድ ልጅ አላየሻትም? እንዴት ለሰው ሁላ ለእሷ እንደኔ ያው እግሯ እንዲህ የዞረ እንዲህ ነው ጀዴው እንደዚህ ያዞረ። አሁን እንዲህ እያለች ሱሪ ለብሳለች። ሱሪው ቀርቶብኝ በምላጭ ነበር እንጂ መሸንሸን እንዲያው የምን አባታት ይሻላል። አሁን ከከተሜ ሰው ተመጣ እንዲያው ከከተሜ ሰው ይምጣ እንጂ ችግርም የለም። እሺ ካልመጣን እዚህ ደርምኛል እንደዚህ ልጃካ አይዞሽ እስከዛ ድረስ እግዚአብሔር ያውቃል፣ እግዚአብሔር ያውቃል። አሁን ከብቶቹን የጣልሻቸው ከብቶቹን አስገባሻቸው ናቸው። በመለስ አድርጊያቸውና ይግቡ። ደግሞ አውሬ እንዳታስበያቸው። እኔ እንግዲህ ነግሬሻለሁ። ዝም ብለሽ መሳፈር ያስፈልግ አረቀበትን እንደው ሰው ከየት ላምጣ? እንዲያው ዘመድ የለን እንግዲህ ከተሜ እንደነገርኩሽ ነው። እንግዲህ ቢሄዱ ብዙ ችግር አለ። ብዙ አንቺ አመጣሽው ነው እንጂ ደህና ነው አሉ። ማንም ይሁን እየሰራ ሰው እየሰራ እየመጣ ባላው እየሰራ ከኩንጀራ ነው ክችን ነው ክርችን ነው የሚሉት። ሲያምር እናቴ አሁን ይሄ እንደው በእግርስ ይረገጣል። እንደው ሲያሳዝን እዚህ ምግብ ይሰሩበታል። ጊዮርጊስ ምን እንዴት ነው የሚጣለው ደግሞ? ይሄ አሁን ይሄ አጥሚት ነው ልጠጣው እንዴ? አብሲጣይና እንጀራ ጋግሪ ነው ያልኩሽ። ወጥ ስሪ፣ ሽንኩርት ክተፊ፣ ሁሉን ነገር አዘጋጅና ስሪ። ቤቱንም አጽጂ፣ ሁሉንም ነገር በስነ ስርዓቱ አድርጊ። ስንደ ማለት ነው እንጂ እንዴት እንደዚህ ይሆናል እንዴ? እኔ እኮ አጥሚት ነው። ኧረ አጥሚት አይደለም እናቴ፣ አብሲት ነው እሱ። አብሲት ነው እኮ ስላላወኩ። አብሲት ነው። አጥሚት እየበቃ አብሲት ነው። እንግዲህ ሁሌ ማሩኝማ አይሆንም። አንድ ቀን ነው እንጂ ሁሌ ማሩኝ እንዴት ይሆናል? በቃ እንጀራ መቅቢያ በምንድን ነው የምትቀቢው? እንጀራ
ማዞረ እኛ ሀገርም አለ ይሄ እኛ ሀገርም እና ትችያለሽ መጋገሩ? ያው ካለማመድሽኝ እሞክራለሁ። አንድ ቀን ነው የማሳይሽ፣ ከአንድ ቀን በላይ አላሳይሽም። አንድ ቀን ጋግሬ አሳይሻለሁ። አሁን አብሲቱ ይጨመራል። ኩፍ ሲል በቃ ጥለሽ ትጋግሪያለሽ። ሽንኩርትሽን እየከተፍሽ እያቁላለሽ፣ እቃሽን ታጥቢያለሽ፣ ቤትሽን ታጸጃለሽ። በስርዓቱ አንድ ቆሻሻ እንዳይኖርሽ እንደሱ ነው የምታረጊው። ሽንት ቤቱን ደግሞ ላሳይሽ የምታጸጂው። እስቲ ገበያ ደርሼ ልምጣ። እትዬ አስናቁ እንዴት ዋልሽ? ደህና ነኝ። እንዴት ዋልሽ? ሰላም ዋልሽ? ደህና ነኝ። ደህና ነኝ እናቴ ደህና ነኝ። ደግሞ በዚህ ስትሄድ ደህና ነች ትለኛለች። ልትረግጠኝ እየደረሰ ይሄን ሳልባጇ ሰክታ ወይ ጉድ ወይ ጉድ። አይ እንዲህ ነው ሲያልፍ እንግዲህ እኛማ ቁጭ ብለን ቀረን ምንም ነገር ሳናዝ። አይ እንዴት ዋልሽ? ደህና ነኝ። ደህናሽን ዋል? ምነው ብቻሽን እየተከሽ? አዎ እንደው አንዷ በዚህ ሳልባጇን ሰክታ ሄድ ስትል እንደው ተናደርኩ። የሚገርምሽ እንደው ተናደርኩ፣ ተበሳጨሁ። ምን አደርገዋለሁ? ምን አናደደሽ ደግሞ? ለሳልባጅ ደግሞ ምኑን ልታሳይ ነው? ለአንቺ አዲስ ገዝተው የሆነ ከፈጃም ጫማ ለብሳለች። ዝም ብላ ከርፈድ አለች። ልረግጠኝ አልኩሽ፣ ልረግጠኝ። አዲስ ልብስ ለብሳ ሳልባጅ እንደው ዘንድሮ እኮ እንደው የምንሄድበት ነው። አሁን ጊዜ ቤቷ ባዶ አንድ እንጀራ ለልጁ የሚቀመስ የላትም ይሆናል። እንደው ብታያት አልኩሽ፣ እንደው በዚህ ልረግጠኝ አልኩሽ። እንደው የሆነ ጥቁር ፌስታል ዘመናዊ ተብሎ ተይዟል። ቀርፈድ አለች። ደግሞ የፌስታል ዘመናዊ ያለ እንደው ሰው የሚያመጣው ጠፋ። አንድ ወር የድሮ ይሻል ነበር። የድሮ ይሻል እዚያ እናትና አባቶቻችን የሚጠቀሙት ሁሉ ነገር የሚወርቅ ነገር የለም ነበር። አሁንማ እንደው ተይኝ አልኩሽ፣ ነገሩ ሁላ ተበላሽቶ ይኸውልሽ እኔ የለበስኩት የተሰፋ ምን ያሰፋ ምን ችግር አለው? ለብሰሽ ኧረ ተይኝ። እሷ እንቁጣጣሽ ይሄ በገጠር ስኳር አባቲው የኛ ስም አለው። የእሷ ስም የለሽ ይባል ሰማይ በርግጫ ነው የሚባል። አሁን ፋሽኑ ስሙ ማነው አልኳቸው፣ ሰማይ በርግጫ ነው። ኧረ እሱን አሰፍታ እንጂ አለ ታውቆይ። እስኪ ታያታለሽ እንግዲህ ከመጣኝ እንግዲህ ምናት አሁን ናት ነገሩስ። እንደው አሁን ግን እንደው ልትረግጠኝ አልኩሽ። አልፋ ስትል አብረሻታቱኝ እንደዚህ ታለው ሰው ጋርስ ጓደኝነት ይቅርብ። ኧረ እንደው እንግዲህማ በቃ እንደው እንደሱ አንቺ እንደው የሚያበድረኝ ብር ቢኖር እንደው በገዛሁት እኔም ተበድረሽ ልግጭ ተሷ ውድድር ደግሞ ታዲያ በእናትሽ እኔ እንዴት ላድርግ ታዲያ? እኔ ይሄን ለብሼ እንደው እንደዚህ ሁኜ በእናትሽ እንደው እጄም እግሬም እሷ እኮ ብታይ ይሄ በቃ ባዝሊን ነው ምን የሚባል ሽታ ያለው ተቀባብታ ብታይ እንደው በዚህ ስታ ጠረን ወልባ ነጎደኝ። አረጊያን ጉዳት ምን ቢያለ ጉዳት እሷ ምኑን እዛው ነው ቤትሽ ባዶ ተሆነ ልብሱን አጥሪው ለልጆች ሳሰጫቸው ምን ታረጊዋለሽ? እንደው አንድ ቅያሪ አንድ ቤተክርስቲያን የምትለፈው አንድ ቤት የምትሰሪበት ካገኘሽ ምን ያደርግልሻል? እሱንስ እንግዲህ ልጄን ወልጄ አድርሻውን ወደ አዲስ አበባ ልኬዋለሁ። እንደው እንደው ይችን ብሩስተሯን በገዛልኝ አንቺ ይገዛል። እንደው የሳትሽ ብሩስተር አዲስ አበባ ልጅ ያለውማ ልብስ ብቻ ነው። አዲስ አበባ ልጅ ያለው ልብስ ብቻ ነው። እንደው አባቱ ልዩ ሳይቀርም እኮ ወንድሙ ልብስ ብቻ እንደው እንዳልሽ አደረገልኝ እናቴ። እንደው እንዳልሽ አደረገልኝ። አንቺስ ይገዛልሻል። እሷን ትያት ይችን ማትረባ ሌላቸውን ገጥመው ይችላል እንዴ? ይችላል ማትረባ ደግሞ ደህና ሰው መስለኛል። አዎ ይችላል። እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነሽ? እግዚአብሔር ይመስገን። አንቺስ ቃለ ልብስ እንደው ማሸተረሽ አሸተር ብለሽ ሸተር ብለሽ ይሄም ልብስ ሆኖ ትቀይብኝ። እኔ ሳልቀና መቴ እንደው ነገሩን ነው እንጂ ያልኩሽ። ኧረ ታውኝ እናንተ ሰዎች። ኧረ ታውኝ። በምንሽ ነው የሚቀና? እሱን ሙስሊም መስለሽ ለብሰሽ ደግሞ እባካችሁ። ወረዲያ ልረግጭ ባልደረሽ በዚህ ይሄንን ይሄ ልብስ ሆኖ አሁን ይቀናበታል። ሰው መኪና ይገዛል። ሰው በቅሎ አለው፣ ፈረስ አለው። እኛ እኮ ታዲያ ምንም አላልንሽም እናቴ። ሴትዮ እንዳትረግጭን ብቻ አንዴ በዚህ መጣሽ፣ አንዴ በዚህ ሄድሽ። ምን ከርት ያዞርሻል? አንቺስ መሬቱንም እንደው የኔ ርስት ነው የምትሉት? ኧረ እንደዚያ ሳይሆን ወይ ልብስ የሚለበስ ወይ ሰርግ ወይ ማህበር ሲፈል ወይ ቤተክርስቲያን እንደዚያ ሲሆን እንደው ልጆች የላኩልኝ ልብስ እንደው አትልበሽ ነው የምትሉኝ? ምን ይሰሩ አይሰሩ ምኑን አውቃላችሁ? ኧረ እንደው
ሂደን ተለክተን ፋ ያለ ነው በስተል የምንመጣው እንዲህ እያለ ያርግላችሁ ገና ትቃጠላላችሁ። ኧረ ባንቺ አንቃጠልም። ወዲያ ደህና ሰው መስለኛል። ወደ ቤትሽ ሂጂ። ይህችስ ወይ ሰርቃው ወይ ታንዷል። በቃ እንደዛ ነው እህቴ።